ጋብቻ ክቡር እንደሆነ እግዚአብሔር አንድ ያደረገውን ሰው አይለይ። ናሁኬ ይኮኑ ክልኤተ አላ አሐዱ ሥጋ እሙንቱ፣ እነሆ አንድ አካል ናቸው እንጂ ሁለት አካል አይደሉም ብሎ የጋብቻን ክቡርነት የጋብቻን ረቂቅነት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ይነግረናል። እንግዲህ የሰው ልጅ መገኛው ጋብቻ ነው። በጋብቻ የሰው ልጅ ይገኛል። ከዛ ውጭ እንደ አዳም አባታችን ከመሬት ተገኘ ተብሎ ሰው አይነገርም። በኦሪት ዘፍጥረት እንደተገለጸው የመጀመሪያ ሰው የሰው ሁሉ መገኛ የሰው ሁሉ ጉል የሆነው አዳም የተገኘ አራቱ ባህሪያት ሲሆን በይህ ምድር ላይ የተገኘ ክቡር ፍጡር ነው። ነገር ግን አዳም ሲፈጠር ብቸኛ ፍጥረት እንደሆነ መጽሐፍም ይነግረናል። በኦሪት ዘፍጥረት 2:18 ጀምረን ስንመለከት አዳም የአራዊቱ የእንስሳቱ የሁሉ ገዥ ወይም ከሰማይ በታች ያለውን ከምድር በላይ ያለውን እንዲገዛ የምድር ገዥ አድርጎ ፈጠረው ይላል። ከዚህ በኋላ ለሁሉም ስም ሲያወጣ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በስድስቱ ዕለታት ሲፈጥር ሰንብቶ በዕለተ ቀዳሚት አልፈጠረም ይላል። ከዛ በኋላ በመጀመሪያው ቀን ወይም በዕለተ እሑድ እንስሳትና አራዊት ወደ አዳም መጡና ስም አወጣላቸው ይላል። አሁንም ሁለተኛ ሰኞና ማክሰኞ አዕዋፍ ወይም በክንፍ የሚበሩ ወደ አዳም መጡ፣ ስም አወጣላቸው። በዕለተ ረቡዕ በተመሳሳይ በየብስ ያሉት እነሱም መጡ፣ ስም አወጣላቸው። በዕለተ ሐሙስ በባህር ውስጥ ካሉ ፍጥረታት ስም ካወጣ በኋላ በአዳም ሕሊና አንድ ነገር ይወጣ ይወርድ ጀመረ። ምክንያቱም አዳም ሔዋን ያገኛታቸው ነው። የአዳም ባጀት ዛሬ ዓለም በሚያደርገው አይደለም፣ ምኞት ወይም ጸሎት ነው። ሔዋንን ያገኝ አዳም ያጣት በምኞት በጸሎት ነው ያገኛል እና እንስሳቱ አራዊቱ እንስትና ተባት የሆኑ ሲመጡ ከዚህ በኋላ በአዳም ሕሊና የሆነ ሀሳብ ሊወጣ ይወርድ ጀመረ። እኔ እነዚህ የምገዛቸው እንስትና ተባት ብሎ ተፈጥረው እኔ ብቸኛ ሆኜ እንዴት ይፈጠራለሁ ብሎ አዳም ተመኘ ይላል። ከዚህ በኋላ የአዳምን ምኞት የአዳምን ጸሎት እግዚአብሔር ሰማና ምንድን ያለ የኮነ ወይኔ እግዚአብሔር የኮነ ሰናየ ለእጓለ እመሕያው ይንበር ባሕቲቶ፣ የሰው ልጅ ብቻው ይኖር ዘንድ አግባብ አይደለም፣ መልካም አይደለም። አላ ለመርዶቱ ቢጸ ዘይረድኦ በወልድ አንቀጽ ይገልጸዋል። ዘትረድኦ ነው የሚለው ትርጓሜ ሲያቀነው የምትረዳው የምታገለግለው በሀሳብ አንድ የምትሆነው ረዳት ጓደኛ እንፍጠርለት ብለው ከአዳም ጎን ሔዋን እንድትፈጠር ሆናለች። እዚያ ለመሄድ ያው ጊዜ ስለሚፈጅ መሄድ አልፈልግም። ባጭሩ ግን ያው ሔዋን ከአዳም ጎን እንዴት ተገኘች የሚለውን ማየት እንችላለን። ወአምሳ እግዚአብሔር ላዕለ አዳም ቃሰ፣ እግዚአብሔር በአዳም ላይ ትንሽ የሆነ እንቅልፍን አመጣ ይላል። እንደ ሰመመን እንቅልፍ እኛ ሰመመን እንደምንለው ማለት ነው። ከአዳም ጎን ሔዋንን ፈጠረለት እና በዚህ ጊዜ ሔዋን ስትፈጠር አዳም ማእከለ ነቂ ወነዊው ነበር ይለዋል። ይሄ ለትስብእትና ለመለኮት ማስረጃ የሆነ ሊቃውንቱ በውስጡ ይወስዱ ስላለ ወደዚያ መግባት አልፈልግም። ከዛ በኋላ ያችን የአዳምን ጎን ከአዳም ጎን አንዲትን አጥንት እኮ አምጥቶ ሔዋንን ፈጠራት። መልከ መልካም የሆነች ፍጥረት ሔዋንን ፈጠረና ወረሰያ ብእሲተ፣ እሴት አድርጎ ፈጠራት። መልከ መልካም አድርጎ ፈጥሮ ወአምሳ ሀበ አዳም ወደ አዳም አመጣት ይላል። ከዛ በኋላ ነው አዳም ሔዋን ስም ያወጣላት እና በኦሪት ዘፍጥረት እንዲሁ ሲገለጽ ጋብቻ ክቡር እንደሆነ
ጋብቻ ለሰዎች ልጆች አስፈላጊ እንደሆነ አዳም ብቸኛ ነው። አዳም ብቸኛ ሆነና እግዚአብሔርን ጠየቀ። እግዚአብሔር ሔዋንን ሰጠው። የሚገርመው ያው በዚህ አውደ ምሕረት ብዙ ጊዜ ይገለጻል። አዳም ሔዋንን ዝም ብሎ በግብር አላወቃትም። የሚገባ ነገር አድርጎ ነው። ለሴቶች የሚገባ ክብር እነሱን የሚያከብር ነገር ተደርጎ ሔዋንን በግብር አውቋታል። ስለዚህ ሔዋን ከአዳም ባትገኝ ኖሮ ወይም አዳም ባይገኝ ኖሮ የአዳም ልጆች ሁላችንም አንገኙም እና የሁሉ መገኛ አዳምና ሔዋን ሲሆኑ የአዳምና የሔዋን ልጆች ደግሞ በዚህ ስርዓት ጋብቻቸውን እንዲፈጽሙ ቤተክርስቲያናችን ታስተምራለች። አዳምና ሔዋንን የዳሩ መላእክት ናቸው። ዛሬም ደግሞ የሰዎች ልጆች ሕጉን ጠብቀው ከኃጢአት ርቀው ልብ ጠብቀው ሃይማኖታቸውን ጠብቀው ቁመው ጸልየው አስራት በኩራቱን ቀዳማያቱን አውጥተው በሕጉ ጸንተው የሚወጡትን ምዕመናንንም ቤተክርስቲያን እንዲህ አድርጋ ትድራለች። ቤተክርስቲያን የገነት ምሳሌ ናት። ዕብራውያን ሊቃውንት ደግሞ የመላእክት ምሳሌ ናቸው። መላእክት ያመሰግኑበት የነበረውን የመላእክትን ቋንቋ የመላእክትን ዝማሬ የሚዘምሩ ዕብራውያን መላእክት ልክ አዳምና ሔዋንን እንደ ዳሯቸው ዛሬ እንደገለጽኩት በሕጉ በሥርዓቱ ጸንተው ለሚኖሩ ጸንተው ለሚወጡ ቃለ ወንጌልን የተማሩ ወይም የተማሩትን ክርስቲያኖችን እንዲህ አድርጋ ትድራለች። ስለዚህ ቅዱሳን መላእክት ለሔዋን የሚገባውን አድርገዋል። ዛሬም ደግሞ ክቡራን ሊቃውንት ለጋብቻው ዝግጁ የሆኑትን በክህነታቸው ባርከው ቀድሰው ጋብቻው የተባረከና የተቀደሰ እንዲሆን ያደርጋሉ ማለት ነው። በአጭሩ እንደው ለሔዋን የመጣላት ጌጥ ዛሬ ልደቱን ስለሚገልጽ በዚያው ነካት ልሄድ እፈልጋለሁ። ሦስቱ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤል ለሔዋን ወርቁን ከርቤውን ዕጣኑን ያመጡላት እነሱ ናቸው። ከማን ተቀበለው? ከሥላሴ። ሥላሴ ስጦታ ከየት እንደሆነ አናውቅም። ስለዚህ ሥላሴ ሁሉን ነገር ማድረግ ይችላሉ፣ ስጦታ መስጠት ይችላሉ። ልክ አዳም ሔዋንን ተመኝቶ ሔዋን እንዳገኘ ሁሉ እኛም የአዳም ልጆች በሕግ ጸንተን የተቀደሰች የትዳር አጋር ብንሆን እንደ አዳም የተቀደሰችውን ይሰጠናል። በተመሳሳይ ሴቷም ካለች የተቀደሰው እንደ አዳም ያለውን የትዳር አጋር ይሰጣል ማለት ነው እና ያን አንስተው ለአዳም ሰጡ። ከዛ በኋላ ያን ከቅዱሳን መላእክት አዳም ተቀብሎ ለሔዋን ሰጣት። መስይ ነጽየኪ ማጣግን ይችሉ ማለት ነው። ይገርመው አሁን የሚደረገው ስርዓት ዝም ብሎ የመጣሽም አይደለም። ለሔዋን የሚገባው ጌጡ ብሩ ለሔዋን ተሰጥቷታል። ከዛ በኋላ አዳም ሔዋንን ያን ባጫዋን ወይም ደግሞ ጌጧን ወይም ክብሯን ከሰጣት በኋላ በግልጽ አወቃት። የሰው ልጅ በዚህ መንገድ ያው እየበዛ እስከዚህ ደርሷል። ያ ወርቅ ከርቤ ለሔዋን ለቀዳሚ ሔዋን ለአዳም ሚስት ሆና ስትሰጥ የተሰጣት ለዳግሚት ሔዋን ለእመቤታችን አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና ለወለደችው ከአንስተ ዓለም የተገኘች ነገር ግን ዓለም ከተፈጠረ ጊዜ ጀምሮ አይደለም ንጽሕናዋን ቅድስናዋን አይደለም መልክ ግባቷን ይቅርና በአለባበስ ማንም ሊመስላት የማትችል ፍጥረት ከሰው ወገን የተገኘች ነገር ግን ከፍጥረታት በላይ ከመላእክት በላይ የሆነች ይህ ለሔዋን ለቀዳሚት ሔዋን የተሰጠው ወርቅ ዕጣን ከርቤ ለድንግል ማርያም ተሰጥቷል። መቼ ተሰጠ? ጌታችን መድኃኒታችን ኢየሱስ ክርስቶስን በሕቱም ድንግልና ጸንሳ በወለደች ጊዜ ሰብአ ሰገል ይህንን ወርቅ ዕጣን ከርቤ አምጥተው በሕቱም ድንግልና ለጸነሰች በሕቱም ድንግልና ለወለደች ዓለምን ላዳነች ዓለምን ላሳረቀች ለድንግል ማርያም ይህ ክብር ተሰጥቷል። ለድንግል ማርያም ይህ ክብር የተሰጠው እንዴት ነው ካለ ስለ ድንግልናዋ ስለ ንጽሕናዋ ይህ ወርቅ ዕጣን ከርቤ እስከ ድንግል ማርያም ደርሷል። በተመሳሳይ የአዳም ልጆች አሁንም ቢሆን በዚህ መልክ ጋብቻው እየተፈጸመ ይሄዳል። ያ
እመቤታችን የተቀበለችው ወርቅ ዕጣን ከርቤ እስከ ቅዱስ ጴጥሮስም ደርሶ ያው ራሱን የቻለ ታሪክ ስላለው ወደዚያ መግባት አልፈልግም እና በአጭሩ ጋብቻ ይህንን ይመስላል። ባለቤቱ ያከበረው ነው። በመጀመሪያ ያከበረው የማንን ጋብቻ ነው ያከበረው? የአዳምና የሔዋንን ጋብቻ አክብሯል። ከዛ በኋላስ በቃና ዘገሊላ ተገኝቶ ይህንን ጋብቻ አክብሮታል። ከዛ በኋላስ በማቴዎስ ወንጌል እንደተገለጸው እንግዲህ ወዲህ ሁለት አካል ይባሉ አንድ አካል ናቸው እንጂ ዘአስተጻመረ እግዚአብሔር ሰብ እየሁለቱ እግዚአብሔር አንድ ያደረገው ሰው አይለይ ይላል። ዛሬ እኮ እግዚአብሔር አንድ ያደረጋቸውን ሰዎች የሚለዩ ሰዎች አሉ። በሐሰት ሰዎች ሲዋደዱ፣ ሰዎች በሚገባ ትዳራቸውን ሲመሩ፣ ልጆቻቸውን ሲያሳድጉ፣ በሚገባ ቤተክርስቲያን ሲስሙ፣ ቅዱስ ሥጋውን ክቡር ደሙን ሲቀበሉ ሰይጣን ያደረባቸው ሰዎች የማይገባ ስም ሰጥተው ሰዎችን የሚለያዩ አሉ። ስለዚህ የእግዚአብሔር ቃል ምን ይላል? እግዚአብሔር አንድ ያደረገው ሰው አይለይ ይላል። እግዚአብሔር እንዴት አድርጎ አንድ አድርጓቸውን ካለ እንግዲህ ሌሊቱን ሙሉ ጸሎቱ ሲጸለይ አድሯል። ስርዓቱ ተደርጓል። በቅባ ሜሮን ወይም በቅባ ቅዱስ ከብሯል። ከዛ በኋላ ግን ቃል ኪዳን ገብተዋል። የመጨረሻው በክርስቶስ ሥጋና ደም አንድ ሆነዋል። ስለዚህ በክርስቶስ ሥጋና ደም አንድ የሆነ ሰው የሚለያያቸው አንድ ነገር ብቻ ነው። ያም አንድ ነገር ሁላችን በሁላችን ያለነው ሁላችንም የምንሄድበት ጎዳና ነው። ሞት ካልሆነ በስተቀር ምንም ነገር ሊለያቸው አይችልም። እነሱ መጀመሪያ ሲገቡ መምህረ ንስሐው አስተምሮ ገብቷቸው ሕጉን ጠብቀው ስርዓቱን ይዘው መጥተዋል። ሲመጡ የሚገቡት ቃል ኪዳን አለ። በመከራ ጊዜ፣ በሕመሟ ጊዜ፣ በችግሯ ጊዜ ሰነፈች፣ መከረች፣ ሌላም ምክንያት አድርጌ በሞት እስከምንለይ ድረስ ከእሷ አልለይም። በተመሳሳይ እሷም እንዲህ ብላ ቃል ኪዳን ገብታለች። ዛሬ እንዲህ አይነቱን ጋብቻ የሚጠሉ ብዙዎች አሉ። እንደውም መግቢያ ላይ ተናግሬያለሁ። ጋብቻ አክብረው ይዙት ያከብራል። ጋብቻ ቢያቀሉት ደግሞ ያቀላል። የሚያከብረው ክቡር የሆነ ልጅ ይሰጣል። የሚያቀለው ደግሞ ነፍስ የሚገል እናትና አባቱን የሚደበድብ ልጅ ይሆናል ማለት ነው። እና ስለዚህ በዚህ ማስተላለፍ የሚፈልገው ዛሬ ያለንበት ዓለሙ በእውነት ዝሙት የበዛበት ዝሙት በሚዲያ የተሰበከበት የቤተ ክርስቲያኒቱን አስተምሮ አጥፍቶ በተለያየ መልኩ የሚነገር እርሱ ነው። ይህ ደግሞ ለስጋም ለነፍስም የሚጎዳ ነው። ከእግዚአብሔር ጋር የሚያለያይ ነው። ከእግዚአብሔር መንግስት የሚያወጣ ነው። ስለዚህ በዚህ መልክ ለአቅመ ሔዋንና ለአቅመ አዳም የደረስን የቤተ ክርስቲያኒቱን አስተምሮ ልንወስድ ይገባናል። የቤተ ክርስቲያኒቱን አስተምሮ ልንወስድ ይገባናል። በእውነት ትውልዱ በስጋው በነፍሱም እየተጎዳ ነው። ይህ ጋብቻ እንዳለ ሆኖ ቤተክርስቲያን በሁለት መልኩ ያው ታስተናግዳለች። በድንግልና ያለውን ለድንግልናው የሚገባውን እንዲህ ያለውን ደግሞ እንዲያ አድርጋ ታስተናግዳለች። ከዛ ውጭ ደግሞ ያው ባህላዊ ወይም አባቶቻችን ያኖሩልን ያቆዩልን ጋብቻ ልጅን ለልጅ ብሎ የሚደረገው ጋብቻ አለ። ከዛ ውጭ ግን የሆነው ጋብቻ ምንድን ነው ካላችሁን ማንና ማን ነው የሚተዋወቁ? ሰይጣንና አድራጊዎች አሉ። ስለዚህ ከኃጢአቱ ሁሉ የኃጢአቱ ቁንጮ ዝሙት እንደሆነ ያው እንግዲህ ከ10ቱ ቃላተ ኦሪት ተጽፎ ተቀምጧል። ስለዚህ በመጽሐፈ ሙሴ የተጻፈለት ሕግ አለ። ሙሴ እስራኤላውያንን ሲመራ ሲያስተዳድር በነበረበት ዘመን አንድ ሰው ወይም አንዲት ሴት ያለ ጋብቻ እናት አባቷ ሳያውቁ ዝሙት ፈጽማ በግብር ተዋውቀው ይገኙ ሁለቱም ይገደላሉ። ይገርም እኮ ነው። እንደ ሙሴ እኮ የነበሩበት ዘመን ክነትን ተመስና አንድ አድርገው ሲመሩ ነበሩ። ሁለት ወንድማማቾች የነበረ ሁሉ እኮ ይገርም ነው እኮ ለሌላው ምሳሌ እንዳይሆኑ ለዝሙት ምሳሌ እንዳይሆኑ
እነዚህ ሁለት አድራጊዎች በህዝቡ ፊት ቀርበው በእሳት ተቃጥለው በደንጊያ ተወግረው ይገደላሉ። ዛሬ ግን የቤተ ክርስቲያኒቱን ሕግና ስርዓት ማስጠበቅ ይቅርና የቤተ ክርስቲያኒቱን ስርዓት እንዲጠፋ ቤተ ክርስቲያኒቱ የምታስተምረው አስተምህሮ ቤተ ክርስቲያን እኮ በነገራችን ላይ ላመኑባት ብቻ እኮ የምታስተምር እኮ አይደለችም እኮ። እኩልነትን ትሰብካለች፣ አንድነትን ትሰብካለች፣ ፍቅርን ትሰብካለች፣ ጋብቻን ትሰብካለች፣ ንጽህናን ትሰብካለች። ኃጢአትን ግን ትጸየፋለች። ሰዎች በኃጢአት መንገድ እንዳይሄዱ ትመክራለች፣ ታስተምራለች። ያመነባትን ይሁን ያላመነባትን ይሁን ማንኛውም ሰው ፍጥረተ እግዚአብሔር የሥላሴ ፍጡር እንደሆነ ክቡር እንደሆነ ቤተክርስቲያን ታስተምራለች። ሌሎች አካላት ግን ይህንን ገልጠዋል ብለው ቤተክርስቲያንን የሆነ ስም ሰጠው። ቤተክርስቲያን የምትባለውን እኩልነት የምትሰብከውን፣ ነፃነት የምትሰብከውን፣ ፍቅርን የምትሰብከውን፣ አንድነት የምትሰብከውን በሌላ ተርጓሜ ተርጉመው ሌላ ስም እየሰጧት ነው። ይህ አይደንቀንም። ቤተክርስቲያን ብትገባ፣ ቤተክርስቲያን ብትቃጠል፣ ቤተክርስቲያንን የሚያስተምሩ የሚያገለግሉ፣ የሚቀድሱ፣ የሚያወድሱ ካህናት ሊገደሉ ያደንቅም እኮ። ምክንያቱም ይህ ካህናት ኢየሱስ ክርስቶስን ገለዋል እኮ። ቤተክርስቲያን እኮ የተመሰረተችው በክርስቶስ ደም ነው። ስለዚህ ቤተክርስቲያን እንዲህ ናት፣ ለሁሉም ታስተምራለች። ግን የቤተክርስቲያንን አስተምሮ ልንወስድ ይገባናል። አሁን ወጣቱ እየገባው የተወሰነ ለአርአያነት ለምሳሌነት እየታየ ነው። እንግዲህ እንደሚታወቀው ወንጌል ስትሰበክ በመጀመሪያ የተሰበከችው ለመጥማዮት ቤተሰብ ነው። ከዛ በኋላ ግን ለሁሉ ትደርሳለች። አሁንም በፊታችሁ የምታዩዋቸው አሁን 3 ሙሽሮች አሉ። ልክ ወንጌል በመጥማዮት ቤተሰብ ተነግራ ተሰብካ እንደሰማችሁ ሁሉ ጋብቻም በዚህ መልኩ ይሰፋል። በዚህ አጥቢያ ከሆነ በሌሎችም አጥቢያ ይኖራል። ስለዚህ በጥቅሉ አሁን ወጣቱ ወዴት እየመጣ ነው? ወደ ቤተ ክርስቲያን እየመጣ ነው። እድሜያችሁ ለጋብቻ አልደረሳችሁ አላችሁ። ይህንን መልካም የሆነውን እድል እንዲገጥማችሁ እመኛለሁ። እናንተም ደግሞ ልትጸልዩ ይገባችኋል። አዳም መጀመሪያ እንዳልኳችሁ ወደ እግዚአብሔር ጸልዮ እኮ ነው ሔዋንን ያገኙ። ስለዚህ ምን ያስፈልጋል? አሁን የሚገርም ነው። እንደው ትውልዱ አይደለም ይቅርና እንደዚህ አይነት ጋብቻ ለማድረግ እድሜንም እኮ መሰረት እኮ ያደርግም እኮ። የሚገርማችሁ በመጀመሪያ ወንዱ እድሜው ከሴቷ ዝቅ ያለ እንዲህ እኮ አይደለም እኮ። ጋብቻ ሲመሰረት እኮ በመጀመሪያ ሰው እድሜውን ለጋብቻ ደርሻለሁ ብሎ ራሱን መፈተሽ የመጀመሪያው ቁጥር አንድ። ሁለተኛስ እግዚአብሔር መልካም የሆነች የትዳር አጋር እንዲሰጠኝ ብሎ ወደ እግዚአብሔር መጸለይ። ሶስተኛ ደረጃ ሃይማኖቴን የምትከተል። አራተኛ ደረጃ እድሜዋስ። አምስተኛ ደረጃ የመጨረሻው በቅዱስ ሥጋው በክቡር ደሙ ከእኔ ጋር ትሆናለች። ይህ የአንድ ሰው ምኞት ሊሆን ይገባል። ይህንን ደግሞ እግዚአብሔር ያመቻቻል። በተመሳሳይ እህቶችን ልክ እንዲሁ እድሜን መሰረት ያደረገ ሃይማኖትን መሰረት ያደረገ ጋብቻውን መሰረት ያደረገ ጋብቻው በእንዲህ መልኩ ቢሆን በቅዱስ ሥጋው በክቡር ደሙ የታተመ እንዲሆን ይህ የሁሉም ምኞት ሊሆን ያስፈልጋል። ሁሉም ሊሆን ያስፈልጋል እና በእውነት እህቶቻችን እንዲሁ ከወንዶች ይልቅ አሁን እንዲሁ ወንዱን ወደዚህ እያመጡት ያሉ እህቶች ናቸው። እንዲሁ ከዚህ ያላችሁም እንዲሁ በዚህ መልኩ ሂዳችሁ የትዳር አጋር ሲጠይቃችሁ ጋብቻዬን በዚህ ማድረግ እፈልጋለሁ ብላችሁ ብዙዎቹ እንደምታደርጉ እናውቃለን። ምክንያቱም እኛ የምዕመናኑን ሀሳብ ስለምንቀበል ነው። ግን በተመሳሳይ ጋብቻ በሥጋ ወደሙ የሚሆንበትን ምስጢሩን ማወቅ እንጂ ወደ ሌላ አካል እንዳይሄድብኝ ሥጋ ወደሙ ያስርልኛል ተብሎ ከሆነ ይህ ጋብቻ አይደለም፣ እውነት ነው። ምክንያቱም አስረግጠን መንገድ ስላለብን ማለት ነው። እንጂ ወደ ሌላ ሴት እንዳይሄድብኝ፣ በተመሳሳይ ወንዱ ወደ ሌላ ወንድ እንዳትሄድብኝ
ስጋውን ደግሞ ከተቀበልን በቤተ ክርስቲያን ከተጋባን በዚህ መንገድ ከዚህ ድናለሁ ብሎ ከሆነ አልገባውም፣ እስከሚገቡ መቆየት ያስፈልጋል። ስለዚህ በዚህ መልኩ እንዲሆን ያው የቤተ ክርስቲያኒቱ መልእክት ነው። ትምህርቱን ላጠቃልል ነው። ስለ ጋብቻ እድል ሰምታችሁታል። በታምረ ማርያም ጋብቻን ሳይነካ ጋብቻን በማንኛውም መልኩ ሳይገልጽ መጽሐፍ አይወድም። መጽሐፍ በጥቅሉ ስለ ጋብቻ ክቡርነት ነገረ ስጋዌን ገልጸው ጋብቻን ሰው አክብሮት በማንኛውም መልኩ ትሰማላችሁ። እድም በታምረ ማርያም ሚስት ያለችው ሰው ሲኖር ምንድን ነበር ያለ? እንዳይንግሬን ይጠብቃት፣ እንዳይንግሬን ይጠብቃት። ዛሬ እናንተ ሚስቶቻችሁ እንዳይንግሬን ትጠብቋቸዋላችሁ። ይህ ማለት ደግሞ ሴቶችን ባሎቻቸው እንዳይንግሬን መጠበቅ ያስፈልጋል። ምክንያቱም አንድ አካል ናቸው እንጂ ሁለት አካል አይደሉም። ከዛ በኋላ ሚስቱን ፈቶ የሚያገባ በእግዚአብሔር ፊት የተጠላ ነው፣ ከዚህ የበለጠ ኃጢአት የለም ያለ ቅድም ካህኑ ታምረ ማርያም ሲያነቡ ሰጣችኋል። ታምረ ማርያም 11 ላይ 11ኛ ታምር ላይ ቅድም ካህኑ ሲያነቡት የነበረ ነው። እንግዲህ ነገረ ድነትን ተናግሮ ከመጣ በኋላ ጋብቻን ገለጸ። ከገለጸ በኋላ ሚስቱ እንዳይነግር የሚጠብቅ ለእንዲሁም ሚስቱን ፈቶ ሌላ ቢያገባ ኃጢአትን የተባረረ በእግዚአብሔር ፊት ክፉ ስራ ሰርቷል ብሎ በጻፍ ይነግረናል። ለቅዱስ ጳውሎስን ብንመለከት ቅዱስ ጳውሎስ በኤፌሶን በሩቅ ለምሩላ አትቱ ርሳችሁ ላይ ተጠቅሙ፣ ለባልንጀሮቻችሁ ራሳችሁን ዝቅ አድርጉ። ይህ ባልንጀራ ስንል ሁሉም ባልንጀራ ሊመስል ይችል ይሆናል። ምክንያቱም እንግዲህ ቢጽ ያለው በቶሎዱ በኦሪት ዘፍጥረት ላይ ንገሮቱ ቢጽ ዘፍጥረት ሆነ ያለ ማለት ቢጽ ያላት። ስለዚህ ለጓደኞቻችሁ ራሳችሁን ዝቅ አድርጋችሁ ተገዙ፣ ዝቅ አድርጋችሁ በትህትና ኑሩ፣ በትህትና ኑሩ። ሴቶች ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ። ከበክርስቶስ ርሳ ለቤተ ክርስቲያን ክርስቶስ ለቤተ ክርስቲያን ራሷ እንደሆነ መሪዋ እንደሆነ መሰረቷ እንደሆነ ሁሉ ሴቶችም ለባሎቻችሁ ታዘዙ ካለ በኋላ በሁሉ ነው ያለ። ታዘዙ ብቻ አላለም፣ በሁሉ ነገር ታዘዙ። እዚህ በኋላ እስመ ብእሲ ርእሳ ለብእሲ ወንድም ለሴት የበላይዋ ነው፣ መሪዋ ነው፣ አስተዳዳሪዋ ነው ይላል። ይህንን ስንል ይችን እንደው ነጠቅ አድርገን የበላይ ምትለዋን የምንወስድ ሰዎች እንኖራለን። ይህ አይደለም። ያው ሔዋን የተገኘችው ከአዳም ጎን ናት። ለምንድን ነው ከፍ ብሎ ከራሱ ያልፈጠራት ዝቅ ብሎስ ከጫማው ያልፈጠራት? ይልና ከዛ ላይ ማብራሪያ ሲሰጠው ምን ይላል? ከእርሱ በታች ናት፣ ከቤተሰቦቹ ደግሞ በላይ ናት ሲል በመካከል ላይ እንድትፈጠር አድርጓታል ይላል። ስለዚህ ቤት የሚመራው በሁለቱ ነው። ሁለቱም በአንድ ላይ ተመሳስለው መሆን ያለበትን መደረግ ያለበትን በአንድ ላይ ተመሳስለው መምራት እንደሚገባ ይነግረናል። ግን ደግሞ ምንም ይሁን የውጭውን የሚሰራ ሌላም የሚያደርግ ወንድ ነው። ያን ቤት የሚመራው እሱ ነው። የእሱ ተከታይ ደግሞ እሷ ናት እና እስመ ብእሲ ርእሳ ለብእሲ ለሴት ባሏ የበላይዋ ነው። ምክንያቱም የሆነ ነገር ልታደርስ ባሏን ማማከር ይገኛል። አሁን ግን እንደዚህ አይነት ይኖር አይመስለኝም። እኩልነት የሚለው አባባል ይህን እኩልነት እኮ የተናገረው ይገርማችሁ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ እኮ ነው። እኩልነት የተሰበከው እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከተወለደ በኋላ ቅዱስ ጳውሎስም ሰብኳል። ከዛ በፊት ግን ክርስቶስ ሳይወለድ ወንዶች በሴቶች ተጽዕኖ ያደርሱ ነበር። ምን ብለው? እናንተ ከእኛ ጎን ተገኝታችኋልና በእኛ ስር መሆን አለባችሁ፣
እንዲሁም ደግሞ አለመግባባት ሲፈጠር ርስት እንኳን ሀብት ንብረትም አትካፈሉም ይሉ ነበር። በእናንተ ምክንያት ከገነት ወጥተናል ብለው ይህንን ምክንያት እያደረጉ ወንዶች ተጽዕኖ ያደርጉ ነበር ይላል። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን በሕቱም ድንግልና ስትወልደው ምክወለደን አድርጎልናል። የሴቶች መመኪያ ሆነ። የወንዶች ምክንያት የነበረ ሔዋን ከአዳም ተገኝታለች ብለው ነበርና ኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተገኝቷል ብለው ሴቶች እንዲናገሩ ምክወለድና ግን እመቤታችን ይናገራል። ከዛ በኋላ ግን ሁሉም እኩል እንደሆነ ሴትም ወንድ ይሁን ማንም ይሁን ሁሉም እኩል ነው። በቤተ ክርስቲያናችን አስተምህሮ ቅዱስ ሥጋውን ክቡር ደሙን በመቀበል አለ ወንጌል በመማር ያው እንግዲህ ቅዱስ ጳውሎስ ደግሞ ተናገረዋል እና ባለ ምስሊክ ይለዋል። እንዲሁም በአውደ ምሕረት ወጣ ሴት እንድታስተምርን ቤተክርስቲያናችን አትፈቅድም፣ ሲኖዶሳችንም አይፈቅድም። ይህ ምክንያቱ ምንድነው? ሴት አትፈቅድም። ያው ልዩነት ነው፣ ራሱ የቻለ ልዩነት ነው። ለምሳሌ የቤተ መቅደስን አገልግሎት እናቶች አገልግሉ ቢባላው ይሳካል? ይቻላል? አይቻልም። ምክንያቱም ተፈጥሯዊ የሆነ ባህሪ የሚከለክላቸው ጊዜ አለ። ተፈጥሯዊ ባህሪ ምክንያቱም በመጽሐፍ አገላለጽ ገልጸዋለሁ። ልማደ አንስት የሚባል ሴቶች ወር በገባ እንግዲህ እንደየጊዜውና እንደየሰዓቱ ይሆናል ለ8 ወይም ለ7 ቀን በምሳት ያገኛቸዋል። እንኳን አይደለም ወደ ቤተ መቅደስ ገብተው ማገልገል ወደ ቤተ እግዚአብሔር ለመግባት ይህ ነገር ይከለክላቸዋል። ይህ ወንዶች ከሴቶች ከወንዶች በታች የሚያደርጓት ምክንያት ነው። ሌላ ምክንያት ያው ማለት ይቻላል ግን ስለማያስፈልግ ያንን ሰው በጥቅሉ ሴቶች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሚታዘዙ እናንተም ታዘዙ፣ ቤተክርስቲያን ለክርስቶስ እንደሚታዘዝ እናንተም ታዘዙ ካለ በኋላ ምን አለ? እደውኒ አፍቅሩ አንስያቱም፣ እናንተ ወንዶችም ሚስቶቻችሁን ውደዱ። በቃ ሚስቶቻችሁን እንደራሳችሁ አድርጋችሁ ውደዱ። ዘአፍቀረ ብእሲቶ ርእሱ አፍቀረ፣ ሚስቱን የወደደ ራሱን ወደደ። ከቶ ራሱን መጥላት የሚቻለው ሰው አለ ይላል። ሚስቱን የወደደ ራሱን ወደደ። አሁን ሰው ማንኛውም ሰው ቢሆን ከኔ ጀምሮ ራሱን ሊጠላ የለም። ምክንያቱም ጥቁርነት ለራሴ ነውና ራሴን አልጠላም። ሌላውም መልከ መልካም ቢሆን መልከ መልካምነቱ እንዳለ ሆኖ ራሱን ሊጠላ ማንም ሰው የለም እና መጽሐፍ ምን አለ? ዘአፍቀረ ብእሲቶ ርእሱ አፍቀረ፣ ሚስቱን የወደደ ራሱን ወደደ። ምክንያቱም መነሻችን ምንድን ነበረ? አንድ አካል ናቸው ብሏል። ስለዚህ አካሉን መጥላት የሚቻለው ሰው ማንም የለም እና በዚሁ አጋጣሚ ያው እንግዲህ በዛሬው ዕለት በቅዱስ ጋብቻ በክቡር ሥጋውና ደሙ ጋብቻችሁን መስረታችኋልና ተፈቃቅራችሁ ተከባብራችሁ እንድትኖሩ እግዚአብሔር አምላካችን ይፍቀድልን። ከዚህ ላይ አዳምና ሔዋን ሲጋቡ ጌታ ምን ብሎ አዟቸዋል? እዘው ወተባዘው ወምድው ባለምድ ዛሬ ንግበር ሎቱ ቢጸ ዘተረዶ ያለው ለሶስት ነገር ነው ይላል። አንደኛው ለወሊደ ውሉድ ልጅ ለመውለድ፣ ሁለተኛው ለአቅሎ ከመደዋይ ዝሙትን ለመከላከል፣ ሶስተኛ ደረጃ ለመረዳዳት እሱ የውጩ እሷ የውስጡን ለመስራት አሁን እንኳን እንዳይሆንም ከዘመኑ ጋራ። ስለዚህ ምንድነው ብዙ ተባዙ ብለዋል። ልናሰምርባት ይገባል። አሁን በመጽሐፍ ላይ ሶስቱ ተገልጸዋል። ከሶስቱ አሁን ዓለም ወይም ደግሞ ወጣቱ እያሰመረባቸው ያሉ ሁለት ብቻ ነው። ለአቅልሎ ከመደዋይልና ለመረዳዳት መስለዋል። ስለዚህ ምን ያስፈልጋል? ያው በመጽሐፍ የተጻፈው መፈጸም ያስፈልጋል። እንደው የሆነ ማስተላለፍ ፈልጋለሁ። አጋጣሚ እንደው ልጅ ወጣ እንዳይዝ ስለፈለው በእውነት እንደው ወጣቶች እንደው እግዚአብሔር የሰጣችሁን ዘር አትንፈሩ። ቤተክርስቲያን እያዘነች ነው። እንደው ሌላውን አካላት የሌሎችን ቤተ እምነቶችን ተመልከቱ። በእውነት ብልህነትን ያስፈልጋል። አሁን የክርስቲያኖች ቁጥር ቢሆን ሀገሪቱ በምን ሕግ ትምህርታ እንደምትሆነው እንግዲህ
ይህን ለእናንተ ነግራቸዋለሁ። የሌላ ቤተ እምነት ተከታይ የሆኑት እንደኛ ቤተክርስቲያን አንዲት ሴት ለአንድ ወንድ፣ አንድ ወንድ ለአንዲት ሴት አልተጻፈም። እንደፈለገው 7 ሴት ያገባል። ሴቶችም ዘር በላዎችም አይደሉም። አንድ አካል እስከ 7 እየወለደ። ስለዚህ እባካችሁ እንደው ያላችሁ ክርስቲያኖች እንደው በዚህ ጋብቻ የተመሰረታችሁ እንደው ፍጥረት እግዚአብሔርንም ስንገታ እግዚአብሔር ይጠይቀናል። እግዚአብሔር ያዘዘው ብዙ ወተባዘው ወምልኡ አለ ብለናል። ስለዚህ እኛ የሚያስፈልገን ምንድን ነው? እግዚአብሔር ብዙ አለ በስተን እግዚአብሔርን መጠየቅ ብቻ ነው የሚያስፈልገው። እግዚአብሔር እኮ እስራኤላውያን እኮ 40 ዘመን ሙሉ መና ከሰማይ ወርዶ የመገባባት ነው። ስለዚህ እግዚአብሔር ያዘዘን አድርገን ምድሩን ምን አስብለናል? ምድሩን በልተናታል፣ ተቸግረናል፣ ካንተ እንፈልጋለን ማለት ይገባናል እንጂ የእግዚአብሔርን ቃል ትተን በሌላ መንገድ እየሄድን በነፍሳችንም በስጋችንም እየተጎዳን ስለሆነ በእውነት ቤተክርስቲያኒቱ መካን እንዳትሆን እንደው ይህ ለእናቶችም ለእህቶችም ለተተኪው ትውልድ የቤተክርስቲያን መልእክት ነው። ወስብሐት ለእግዚአብሔር። ይቆያል። ለመምህራችን ቃል ያሰማልን።